ለኢትዮጵያ ብሔር ብሔረሰቦች እንኳን ያደረሳችሁ እንኳን ያደረሰን እያልን የዛሬውን የአክሱማውያን መድረክ የሚመራው እኔ መርዋን መኪና እኔ ሀምስዋኔ እንኳን ብሔር ብሔረሰቦች ዕለት በሰላም አብጽሐኩም ነበር ዛሬ እጽኩም ስፔሲፊክ የአክሱማውያንን ብሔር ልናሳያችሁ እዚህ መጥተናል። የዛሬ የአክሱማውያን ልብስ ለምንድን የለበስ ነው? ምንድን ነው ጥያቄው የሚለው የታዳሚያን የበርካታ ታዳሚያን ጥያቄ ይመስለኛል። አክሱማውያን የለበስንበት ምክንያት አክሱማውያን በኢትዮጵያ ታሪክ ውስጥ እጅግ ትልቅ ሚናን የተጫወቱ እንዲሁም ደግሞ ስልጣናቸው እጅግ በጣም ኃያላን በዓለም ላይ ትልቅ ተጽዕኖ ፈጣሪ ናቸው። ለዛም የታሪክ ደራሲያን በወቅቱ በነበሩ ኃያላን ሀገራቶች ኢምፓየሮች ሮማን፣ ፐርሺያ፣ ቻይና ቀጥሎ የአክሱም ኢምፓየር ስልጣኔ ይጠቅሳሉ። በትግራይ ሕዝብ ማንነትን ሻዩ ነው የሚሻለው። ኧረ እባክህ አትወደው ባህላዊ የተለያዩ ስራቸውን ለመግለጽ ያገለግላል። ዋነኛው ሚናን ይጫወታል። ኧረ ፍታኝ አንተ ደግሞ የአክሱም ምድር እጅግ በጣም ፍትሃዊ እጅግ በጣም ስልጣኔ የተሞላ ነው ለዋለው ብሬ ሊበላው ኧረ ይሄ ይመቻል የምር ባላው ነዋ እኔ እኮ ካርቱን በካርቱን በቃ ቡድስ ቢሆን መስኮትና በር መሰል አክሱማውያን የአለባበስ ስርዓታቸው ራሱ እጅግ በጣም ውብና ማራኪ ነበር። እስቲ በአካቸው ወደ መድረክ መጣቸው ስለ አለባበስ የተወሰነ ነገር በጣም አለባበስ ሲሆን አረንጓዴው የህይወትና የተስፋን ምልክት ለማሳየት የተደረገ ጥልፍ ነው። በተጨማሪ ይሄ የግንባር ጌጥና የእጅ ጌጥ ጹሩራ በመባል ይታወቃል። የአክሱማውያን ባህላዊ ልብሶች የዚህን ታሪክና ባህል በግልጽ ሁኔታ የሚያሳዩ ናቸው። እነዚህ ልብሶች በበዓላት፣ በሰርግ ስነስርዓት፣ በቤተክርስቲያን ስነስርዓቶችና